እንደናደራችሁ ወደ ጂም ለውጣ ነውና ወደ ጂም ከመውጣቴ በፊት አብዛኛዎቹ ሰዎች የሚሉትን ነገር ልንገራችሁ። ወይኔ ድሮ እኮ እንደዚህ ያልነበረችም። ጓደኛ መክሯት ነው ሰው ነው መከራት እንጂ እሷ እኮ እንዲህ ያልነበረችም። ጂል እኮ ነበረች። ዝም ብላ የምትቀመጥ እኮ ሰው ነበረች። እንዲህ ያልነበረችም። የሆነ የሚመክራት ጓደኛ አላት የምትሉ ሰዎች ማለት ነው። አረ እኛ እኮ ትልልቅ ሰዎች ነን። ህይወት ነው የመከረን፣ ኑሮ ነው የመከረን፣ የሚጠቅመንን አይምሯችን ነው የነገረን፣ የሚጎዳንን የተውኑ አይምሯችን ነግሮን ነው። ህይወት እኮ ያስተምራል። ሰው አንድ ቦታ ላይ ስታክ አድርጎ አይቀመጥም እንዴ። ትልቅ ሰዎች እኮ ነን እኛ። 18 ዓመት አልፎን 18 ዓመት ሊሞላው የደረሰ ሰውዬ እዚች ምድር ላይ ያመጣን ሰዎች ነን። ስለዚህ ምንም ነገር ስናደርግ ምንም ነገር ስንናገር ሰው እኮ እየመከራት ነው። አረ እኛ ሰው እየመከረን አይደለም። አይምሮ አለን እኮ እናስባለን። ወይ መድኃኒዓለም ሞኞች ናችሁ እናንተ። ሰው እዛ ላይ ስታክ አድርጎ የሚቀር ነው የሚመስላችሁ። በቃ በእውነት በነገራችን ላይ ሴት ልጅ 14 ዓመት ራሱ ሆኗት ብትወልድ ማለት ነው ከ40 ዓመት ወንድ የተሻለ አስተሳሰብ አላት። ስለዚህ ሰው እስከሚመክራት ራሱ አትጠብቅም። አብሶ ከወለደች በኋላ የሆነ የሚመክራት ሰው አለ።